ስለብስ በላ ስጠጣ ደስተኛ ነው እንደምመስል አንተ በቃ እድሌን አልጠቀምም አልካ የምን እድል ነው የምጠቀመው ታምራት በእናትህ ተወኝ አጨቅጭቀኝ የአረብ ሀገር ብር ምርጥ ነው አስልካት ታምራት አይገባህም እንዴ ታወኝ ባጃጅን ካስገዛ በኋላ እኮ ብሎክ ታወኝ ታምራት ስለብስ በላ ስጠጣ ደስተኛ ነው እንደምመስል ትሰማኛለህ እህት ነበረችኝ ብቸኛ ለቤቱ ችግር ሲደቁሰን ሲከብደን ይወጡ ስደት የመረጠች ትምርቷንም ብለው ይቀር ምን አባቱ ሄደች በኋላ ማለት ነው አንድ ቀን ሳታርፍ ለወንድሜ ባጃጅ መኖሪያ ለእናቴ እያለች በሐሳቧ በተረገመ ቀን በተረገመ ወንድ ተሰረቀ ልቧ የውሸታም ፍቅር ከእናት ችግር ብሶ 6 ዓመት ሙሉ ለሱ ተላከለክ ከኛ ተቀንሶ ዋው ከርታቷ እህቴ ግን ማለት ነው እጇን ይዛ መጣች መምጫዋ ቀን ደርሶ እሺ ልጁም ጥሏት ጠፋ የዋሽታ ሆነ ላይ መጣ በለሱ ዋው ሰማኛለህ መጎዳቷ ሳይከብደን ማጣቷ ሳይከብደን አንቺ ደና ብለን ሳይረታን ችግሩ በእኛ ላይ ጨክና በ15 ብር ገመድ ሄደች ወደ ጊዜ ኦ ማይ ጋድ አስለንጂ የሰውን ላም መብላት እኮ አያስብልም ዝና ይህንን አድርጌ ከእህቴ ገዳይ ጋር አልፈጥርም ዝምድና በቃ እኔ ቶኝ አንተን ደግሞ ልቦና ይስጥ ቶኝ በእናትህ ትችላለህ በቃ ትችላለህ ይህ መልእክት በተለይ ስፔሻሊ በአረብ ሀገር ላይ ለሚኖሩ የማዳም ቅመሞች እነሱ አላስፈላጊ ምንም ፍቅር ሳይዛችሁ ፍቅር ያዘን እያላችሁ ገንዘባቸውን ለምትበዘብዙ ይሄ መልእክት ጥሩ መልእክት ሴቶችዬ የማዳም ቅመሞችዬ ይሄን ቪዲዮ በደንብ አይታችሁ እናንተም ተማሩ ይመቻችሁ